ሰላም እንደምን አላችሁ የዩቲዩባችን ተከታታዮች። ዛሬ ደግሞ ይዤላችሁ የመጣሁት መንፈሳዊ ውጊያ የሚል መጽሐፍ ነው። የመጀመሪያውን ክፍል ዛሬ እንጀምራለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለእህት ለወንድሞቻችሁ ማለት ነው። ወደ መጽሐፉ እንገባለን። መንፈሳዊ ውጊያዎች። በአንተና ከአንተ ውጭ ያሉ ውጊያዎች። መንፈሳዊ ውጊያዎች ወደ ሰው የሚመጡ ከውስጥ ከዲያብሎስ ከዓለምና ከክፉ ሰዎች ነው። ውስጣዊ ውጊያዎች። እነዚህ ውጊያዎች ከልብ ምኞት፣ ከአእምሮ ሐሳብና ከሰውነት እንቅስቃሴ ይመጣሉ። ውስጣዊ ውጊያ በውጪ ካለው ውጊያ ጉዳቱ የላቀ ነው። ምክንያቱም የውስጣዊ ውጊያ ሰው ከገዛ ራሱ ጠላት ስለሚሆን ነው። ሰውየው ስለሚመኘውና ሊቋቋመው ስለማይፈልግ ይህ ውጊያ ከባድ ነው። ከቅዱሳን አንዱ ንጹሕ ልብ የማይደፈር ምሽግ ነው ብሎ እንደተናገረ በሰው ሕይወት ውስጥ የልብ ንጽሕና ከምንም በላይ ይቆጠራል። ልብ በዓለት ላይ የተመሰረተ ቤትን ይመስላል። ከውጭ የተፈለገውን ያህል ነፋስ ቢነፍስም ምንም አይነት ጉዳት ሊያደርስበት አይችልም። ውስጣዊ ውጊያ የሌለበት ሰው በውጫዊ ውጊያ ቢጠቃ ለእርሱ ቀላል ስለሚሆን በቀላሉ ሊያሸንፈው ይችላል። ይህ ሊሆን የሚችለው የእርሱ ልብ እንዲህ ያለውን ነገር ስለማይቀበለው፣ መልስ ሊሰጠው ስለማይዘምና በእጀ ስለማይል ነው። ምናልባት ውስጣዊ ውጊያ የሚመጣው የአንድ ሰው ተፈጥሮ በኃጢአት ሲጠመድ ሊሆን ይችላል። እዚህ ላይ ሰው ውጊያ የሚመጣበት በልቡና በሐሳቡ ውስጥ በተተከሉ የቀደሙ ጉዳዮች ነው። ከዚህ በተጨማሪ ለኃጢአት በሚንበረከክ ደካማና ዝልፍልፍ ተፈጥሮ ሊሆን ይችላል። ከዚህ በኋላ ውሳጣዊ ውጊያ መንፈሳዊ አካሄድ ተግባራዊ ለማድረግ ከሚመጣ ዝንጉነት በሰው ላይ ሊከፈት ይችላል። እንዲህ ያለው ዝለት ልብን ከማድከሙም በላይ ሕሊናን ያለምንም ቁጥጥር ልቅ እንዲሆን እንዲማስን ያደርገዋል። ይህ ውጊያ ሐሳብ የሚገባባቸው መዝጊያዎች የሆኑ ስሜቶችን ለመቆጣጠር ከሚመጣ ቸልተኝነት ሊጀምር ይችላል። ውስጣዊ ውጊያ ሊቀልም ሊከብድም ይችላል። ሲጀምር ቀላል ቢሆንም እንኳ ሰውየው ቸልተኛ ከሆነ ሙሉ ለሙሉ ሊቆጣጠረው ይችላል። ውስጣዊ ውጊያዎች ከሚባሉት መካከል የሐሳብ ውጊያ አንዱ ነው። የሐሳብ ውጊያ ሐሳቦች በእውንም ይሁን በእንቅልፍ ሊመጡ ይችላሉ። ሐሳቦች ሐሳብ ወለዶችና ቀን የተደረጉ ነገሮች ውጤት ወይም በምኞትና በሐሳብ ምክንያት ሕሊና ውስጥ የሰፈሩ ጉዳዮች ወይም በሰውየው የተደመጡ ወሬዎችና ወጎች ሆነው በሕሊና ውስጥ የተተከሉ ሊሆኑ ይችላሉ። እነዚህ ሁሉ በሕልም፣ በሕሊና ብክነት ወይም ሰው ልቡ እስከ ተቀበላቸው ድረስ በቁም ቅዠት ውስጥ የሚያመላልሳቸው ሆነው ሊገለጡ ይችላሉ። ልብ ካልተቀበላቸው ግን ሊቆሙ ስለሚችሉ ሰውየው ወደ ማንነቱ መመለስ ይችላል። ሐሳቦች ወደ ሕሊና እንዲገቡ የሚፈቅደው ሁነኛ ተቆጣጣሪ የሰው ፈቃድ ነው። አንድ ሐሳብ ተሸሽጎ ቢገባም እንኳ የሰው ፈቃድ እንዲቆም ወይም ደግሞ እንዲወጣ ማዘዝ ይችላል። ከዚህ በኋላ ኃላፊነት ይመጣል። ቀጥሎም እነዚህ ሐሳቦች የመጡት በውዴታ ያለ ውዴታ ወይስ በከፊል ውዴታ ነው ለሚሉት ጥያቄዎች መልስ ስንሰጥ እነዚህ ሐሳቦች ከቀደመ ፈቃደኝነት በመነሳት አሁን ያለው ውዴታ የሚፈጸሙ ሆነዋል የሚል ይሆናል። ዲያብሎስ ያለ ሰው ፈቃድ በሕሊና ውስጥ አንድ ሐሳብ ሊያስተዋውቅ ይችላል። ይሁን እንጂ ሐሳብ ወደ ሕሊና እንዲገባ ኃላፊነቱን ባትወስድም ልትቀበለው ኃላፊነቱን የምትወስደው ግን አንተ ነህ። ከፈለክ እንዲህ ያለውን ሐሳብ ልታጠፋው ወይም ላትሟገተው ወይም እንኳን ደህና መጣህ ብለህ ላትቀበለው ትችላለህ። ይህ የኃጢአት ሐሳብ ከተቀበልክ ግን በአንተ ውስጥ
ያደረውን መንፈስ ቅዱስና የእግዚአብሔርን ፍቅር ትክዳለህ። በዚህ ምክንያት የእግዚአብሔር ትእዛዛትና የልብህን ቅድስና መጠበቅ ያልቻልክ ሰው ሆነ ትቆጠራለህ ማለት ነው። የኃጢአት ሐሳብ በሕልም ወደ አንተ ሊመጣ ይችላል። ሙሉ ለሙሉ ንጹሕ ሰው ከሆንክ ግን በሕልም እንኳ ላትቀበለው ትችላለህ። ይሁን እንጂ እነዚህ ደረጃ ላይ ካልደረስክ ትቀበለዋለህ። ቢሆንም ግን ከነቃህ በኋላ ከፍተኛ ሐዘን ይሰማሃል። ይህ ሐዘን በውሳጣዊ ሕሊናህ ውስጥ ጥልቀት ስለሚኖረው ወደፊት ይህን የመሰለ ሕልም እንዳትመለከት ይረዳሃል። ይህ በቀጥታ ባይሆንልህም ውሳጣዊ ሕሊና ንጽሕናዋን እስክታገኝ ድረስ ቀስ በቀስ ሊከናወንልህ ይችላል። ስለዚህ ሌሊት በእንቅልፍ ውስጥ ሳለህ የኃጢአት ሐሳብ ለመቃወም ትችል ዘንድ ቀን በውን ሳለህ የኃጢአትን ሐሳቦች ተቃወም። እንዲህ ያለው መቋቋም በፍላጎትህ ውስጥ ጠልቆ ስለሚተከል ውሳጣዊ ሕሊና ይለምደዋል። ከዚህ በኋላ በአንተ የተፈጠሩ ወይም ከዲያብሎስና ከሰው ከውጭ የመጡ ቢሆኑም ሐሳቦችህን መቆጣጠር ትችላለህ። ይህ ደግሞ ወፎች በራስህ በላይ እንዳይበሩ ልትከለክላቸው ባትችልም በፀጉርህ ላይ ጎጇቸውን እንዳይሰሩ ግን ልትከለክላቸው ትችላለህ የሚለውን አባባል ያስታውሰናል። ሐሳቦች እንዳይቆጣጠሩ በፈቃድህና በአንተ ውስጥ ባለው ጸጋ ልታሸንፋቸው ትችላለህ። አንተ ካልተዘዝካቸው በስተቀር የኃጢአት ሐሳቦች ንጽሕናህን ሊያሳጡህ አይችሉም። ይህን አስመልክቶ ቅዱስ ዮሐንስ አፈወርቅ ሰው ራሱን ከሚጎዳው በቀር ማንም ሊጎዳው አይችልም በማለት የተናገረው ቃል ምንኛ እውነት ነው! ስለሆነም የሐሳብ ተገዢ አትሁን። ሐሳብ እንዴት እንደሚጀምር፣ እንዴት እንደሚዳብር፣ በሕሊና ውስጥ እንደሚመላለስ እያንዳንዱ ሰው ሊያውቅና ብልህ ሊሆን ይገባዋል። ሐሳብ በገርነትና በዝግታ ከጀመረ በኋላ መጨረሻው በኃጢአት እንደሚጠቃለል ሁሉም ሰው ይወቅ። ሐሳብ የበለጠ እንዳይበረታ እድሉ እንዳይሰጠው እያንዳንዱ ሰው የራሱ ዘብ ይሆን። ሐሳብ አጥብቆ ቢይዝህና ያለማቋረጥ ቢወተውትህ ተስፋ አትቁረጥ። መቋቋም ምንም ጥቅም የለውም ብለህም አትረታ። ተስፋ መቁረጥ ሰውን ቸልተኛ ስለሚያደርገው የውስጥ መዝጊያዎችን ወለል አድርጎ እንዲከፍት ያደርገዋል። በመጨረሻም ደግሞ ይወድቃል። የምንመክራችሁ ግን ሐሳብን ተዋግታችሁ ድል እንድትነሱት ነው። ግን እንዴት? ሐሳብን ድል የምንነሳው እንዴት ነው? ዛሬ ያስኩላችሁ ስለ መንፈሳዊ ውጊያዎች የነበረው ይህንን ያህል ይመስላል። በሚቀጥለው ክፍል ከዚህ የቀጠለውን እንዴት ሐሳቦችን መዋጋት እንችላለን፣ መጥፎ ሐሳቦችን እንዴት አድርገን ልናጠፋ እንችላለን፣ ራሳችንን ከመጥፎ ሐሳቦች እና ወደ ኃጢአት ከመግባት ራሳችንን እንዴት ልንጠብቅ እንችላለን የሚለውን በቀጣይ ክፍል የማቀርብላችሁ ይሆናል። ላይክ፣ ሰብስክራይብ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር እንድታደርጉ ጠይቃችኋለሁ። ሐሳባችሁን ደግሞ ኮሜንት ብታደርጉኝ ከዚህ የተሻለ ነገር እንድሰራ ያደርገኛል ማለት ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን።